ሰላም ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ እና የምለቃቸው ቪዲዮዎች ደግሞ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ እና እጅሽ ከምን ብላችሁ ካላችሁኝ የቫይታሚን ሲ እጥረት ምልክት፣ መከላከያ፣ መንስኤ የሚለውን ጠቅለል አድርጌ ይዤላችኋለሁ እና ቪዲዮውን እስከ መጨረሻ ተከታተሉት። ሁላችንም ወደ ቪዲዮውን። ቫይታሚን ሲ እጥረት ምን እንደሆነ ያውቃሉ? የቫይታሚን ሲ እጥረት ማለት በሰውነታችን ውስጥ በቂ የቫይታሚን መጠኑ ሲጠፋ የሚከሰት ሲሆን ለረጅም ጊዜ ደግሞ ሲቆይ ስከርቪ ወደሚባለው ከባድ በሽታ ያመራል። ቫይታሚን ሲ በሰውነታችን ውስጥ ሲከማች ወይም በራሱ ሊመረት ስለማይችል በየቀኑ ምግብ ማግኘት ይኖርብናል። ቫይታሚን ሲ በሳይንሳዊ ስሙ ስከርቢክ አሲድ ወይም አስከርቢክ አሲድ ይባላል። በዋነኝነት ለሰውነት በሽታ ለመከላከል አቅም፣ ለቆዳ ጤና እና ቁስል ፈውስ እጅግ አስፈላጊ ነው። በሰውነታችን ውስጥ በስፋት የሚያገለግሉ ዋና ዋና የቫይታሚን ሲ አይነቶች የሚከተሉትን ናቸው። አንደኛ ስከርቢክ አሲድ። ስከርቢክ አሲድ በጣም የተለመደ ንጹህ እና በብዛት የሚገኘው በቫይታሚን ሲ አይነት ነው። ሁለተኛው ሶዲየም አስካርቦኔት። ሶዲየም አስካርቦኔት በሆድ ላይ ቀላል ወይም ለስላሳ የሆነ አይነት ስለሆነ አሲዳማ የሆኑ ምግቦችን የማይችሉ ሆዳቸውን ስሜታቸው የሆነ ሰዎች ይመረጣል። ከዚህ በመቀጠል የቫይታሚን ሲ ጥቅሞች እናያለን። አንደኛ በሽታን ለመከላከል ይጠቅመናል። ሁለተኛ የቆዳችን ጤና እንዲጠበቅ ያደርግልናል። ሶስተኛው የልባችን ጤና እንዲጠበቅ ያደርግልናል። አራተኛው የአይናችን ጤና እንዲጠበቅ ያደርግልኛል። የመጨረሻው የጽንስ ወይም ሆዳችን ያለው ጽንስ ወይም ቅሪት ጤናውን እንዲጠበቅ ያደርግልናል። የቫይታሚን ሲ ምልክት እነማን ናቸው የሚለውን እናያለን። የድድ መድማት፣ ማበጥ፣ የድድ መቁሰል፣ የከንፈር መቁሰል፣ ቁስል ቶሎ አለመዳን፣ ከፍተኛ ድካም፣ መጫጫን፣ የቆዳ ወይም የፀጉር መድረቅ እና የመገጣጠሚያ የጡንቻ ህመም የመሳሰሉትን ናቸው። የቫይታሚን ሲ የሚያጋልጡን ነገሮች ትኩስ ፍራፍሬ ወይም አትክልት በበቂ ሁኔታ አለመመገብ፣ ማጨስ በሰውነታችን ውስጥ ያለው የቫይታሚን ሲ መጠን በፍጥነት ያጠፋል። በዚህ የተነሳ ቫይታሚን ሲ ሊይዘን ይችላል። ከልክ ያለፈ አልኮል ሱሰኝነት ወይም የተመጣጠነ ምግብ እጥረት እንደ የምግብ መፈጨት ችግር ወይም ክሮኒክ ዲዚዝ ያሉ ንጥረ ነገሮች በመምጠጥ አቅም የሚቀንሱ በሽታዎች ናቸው። የቫይታሚን ሲ ሕክምና ወይም መከላከያ እነማን ናቸው የሚለውን እናያለን። የቫይታሚን ሲ ሕክምና ወይም መከላከያ የቫይታሚን ሲ ክሊኒክ ሰፕሊመንት ሐኪም ትዕዛዝ የሚሰጠው ከፍተኛ የቫይታሚን ሲ ክኒኖች መውሰድ ምልክቶቹ በጥቂት ቀናት ያጠፋል። ሁለተኛው የአመጋገብ ዘዴ ማስተካከል የቫይታሚን ሲ የበለጸጉ ምግቦች በየቀኑ መመገብ፣ ፍራፍሬ፣ ብርቱካን፣ ሎሚ፣ እንጆሎኒ፣ ኪዊ፣ አትክልት፣ ቲማቲም፣ ቃሪያ በተለይ ቀይና አረንጓዴ፣ ብሮኮሊን፣ ጎመን የመሳሰሉትን ናቸው። የቫይታሚን ሲ ምልክት እነማን ናቸው የሚለውን እናያለን። የድድ መድማት፣ ማበጥ፣ የድድ መቁሰል፣ የከንፈር መቁሰል፣ ቁስል ቶሎ አለመዳን፣ ከፍተኛ ድካም፣ መጫጫን፣
የቆዳ ወይም የፀጉር መድረቅ እና የመገጣጠሚያ የጡንቻ ህመም የመሳሰሉትን ናቸው። የቫይታሚን ሲ የሚያጋልጡን ነገሮች ትኩስ ፍራፍሬ ወይም አትክልት በበቂ ሁኔታ አለመመገብ፣ ማጨስ በሰውነታችን ውስጥ ያለው የቫይታሚን ሲ መጠን በፍጥነት ያጠፋል። በዚህ የተነሳ ቫይታሚን ሲ ሊይዘን ይችላል። ከልክ ያለፈ አልኮል ሱሰኝነት ወይም የተመጣጠነ ምግብ እጥረት እንደ የምግብ መፈጨት ችግር ወይም ክሮኒክ ዲዚዝ ያሉ ንጥረ ነገሮች በመምጠጥ አቅም የሚቀንሱ በሽታዎች ናቸው። የቫይታሚን ሲ ሕክምና ወይም መከላከያ እነማን ናቸው የሚለውን እናያለን። የቫይታሚን ሲ ሕክምና ወይም መከላከያ የቫይታሚን ሲ ክሊኒክ ሰፕሊመንት ሐኪም ትዕዛዝ የሚሰጠው ከፍተኛ የቫይታሚን ሲ ኪኒኖች መውሰድ ምልክቶቹ በጥቂት ቀናት ያጠፋል። ሁለተኛው የአመጋገብ ዘዴ ማስተካከል የቫይታሚን ሲ የበለጸጉ ምግቦች በየቀኑ መመገብ፣ ፍራፍሬ፣ ብርቱካን፣ ሎሚ፣ እንጆሎኒ፣ ኪዊ፣ አትክልት፣ ቲማቲም፣ ቃሪያ በተለይ ቀይና አረንጓዴ፣ ብሮኮሊን፣ ጎመን የመሳሰሉትን ናቸው።